ሰላም ሰላም፣ እንዴት አላችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው እያልኩኝ ቤተሰቦች ጋይስ እንደምታዩት የሩታና የአብርሽ ሰርግ የአብርሽ በጎች ልበላችሁ። በእውነት የአብርሽ በጎች ሸብረቅ እያደረጉ ነው። እኔ የምላችሁ የሚገርመኝ ነገር ጾም አይደለም፣ ጾም ላይ ሰርግ አለ እንዴ? አንገቷ ላይ እንትን አለ፣ ክር አለ አይደለ? ኦርቶዶክስ ናቸው ሁለቱም። እና የት ሀገር ነው በጾም ምድር ላይ ሰርግ የሚደገሰው? ንገሩልኝ። አረ ፊቲ ለአብርሃም በጎች፣ ፊቲ ለአብርሃም በጎች ሼር አድርጉት ጋይስ፣ ሼር አድርጉት። ለአብርሃም በጎች እንዲደርስ ሼር አድርጉት። የት ሀገር ነው ክርስቲያን ኦርቶዶክስ ተዋሄዶ በጾም ሰርግ? በጾም ሰርግ የት ሀገር ነው? እሱ አልጋ ላይ ቢተኛ ወይ እሱ አልጋ ላይ ብትተኛ እሱ መሬት ላይ ነው መተኛት አለበት ነው። እና ለአብርሃም በጎች መጥቻለሁ። እውነት የምር በጎች ናቸው። የምር በጎች ማነው ያስፈልጋል እናንተ ማለት ነው። ሳር የምር እንዴት ምን አይነት ደደቦች ናቸው? የእነ ሙሽራ የምትባሉ ሩታና አብርሃም ታደሰ ማፈሪያ። ቆይ በጾም ምድር ላይ ሰርግ ደግሻለሁ ብሎ የመዳን ቅመሞችን ወይኔ ተበላችሁ የመዳን ቅመሞች። እናንተ የመዳን ቅመም ላይ አትመደቡም። ኦኬ የአብርሃም በግ ነው፣ የአብርሃምና የሩታ በጎች ናቸው እንጂ የመዳን ቅመሞች ላይ መደመር የለባቸውም። የመዳን ቅመም ማለት ቤተሰብን ለመለወጥ፣ ራሱን ለመለወጥ፣ ለአገር ለደከመው ለታመመው ሚረዳ ነው የመዳን ቅመም የሚባለው። እሺ እናንተ ጥጋበኞች ለነሱ በጾም ምድር ላይ ሰርግ አድርጎ ውሸታችሁ እኮ ነው። ይሄ ስንት ነገር ይሰራሉ። እናንተንማ ወይኔ ጉዴ! በጾም ምድር ላይ ሰርግ አድርጌያለሁ። አራስ ተሰምቶ የማይታወቅ ፍትህ ለአብርሃም በጎች ፍትህ
ፍትህ እንጠይቅ። በቃ ሚዲያ ላይ ወጥተን ፍትህ መጠየቅ አለብን። አለበለዚያ አብርሃምና የሩታ መታሰር አለባቸው። ምክንያቱም ያልሆነ ነገር ሆኗል እያሉ መዳም አልላቸውም እናንተ የአብርሃም በጎችን በጣም እያታለሉ ስለሆነ መጠየቅ አለባቸው በህግ። ኦኬ። ወይኔ 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 የአብርሃም በጎች በገባችሁበት ቦታ ላይ ፎቶ ለጥፎ ዘፈን ከፍቶ ሞኞች፣ እናንተ ሞኞች በጎች፣ ቅሎች፣ ቅል ራሶች፣ ቅል ምንም ውስጡ ላይ ምንም ማሰቢያ ማትችሉ ቅሎች ናቸው። ኦኬ። ወይኔ ሲያስጠሉ! ወይኔ በመድኃኒዓለም እናንተ ይህ ተከኑ በጾም ላይ እንኳን እሱ አልጋ ላይ ብትተኛ እሱ እኮ መሬት ነው የሚተኛው። ወይኔ በመድኃኒዓለም ምን አይነት ሰዎች ናቸው? በጾም ምድር ላይ ሰርግ አሁን ከበግም አልፋችሁ እናንተ ከብት ሆናችኋል ማለት እና እኔ በጣም ነው የገረመኝ። ደግሞ ዱባይ ማለት ነው ዱባይ አሁን የነሱ የሚለግሱበት ቦታ ላይ መሄድ ያልቻሉት ቲክቶክ ላይ ከፍቶ ስልክ ደውላቸው ላይፍ ላይ እንዲገቡ ይሄ ሀገሬ ደግሞ ዘፈን አይከፍትም እንዴ? ወይኔ 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 የወለድሽ የመጀመሪያ ልጅ የዳርሽው መሰልሽ እንዴ? አንቺ ለሚሸመጥጥና ሙድ የሚይዘው እንደው እናንተስ መቼ እንደምትሰነጥሉ እርግጠኛ ነኝ። በሆነ ነገር አስነክቷቸዋል። እናንተማ በዳን አይደለም እንደዚህ የምትወሩት ማለት ነው። የረቢ እዝጎ ማርና ክርስቶስ እናንተ በመዳም ቅመሞች ላይ መደባለቅ የለባቸው መደመር የለባቸው። እናንተ የአብርሃምና የሩታ በግና ከብት ናቸው። በረት ያስፈልጋል። እያንዳንዳችሁ በረት ላይ እያንዳንዳችሁ እግራችሁን አስሮ መኖ መስጠት ነው። ሳር ቆርጦ መስጠት ነው ለእናንተ ማለት ነው። እና ሙህም እናንተ ብታስቡና ብትመለሱ ይሻላል። ነገ ደግሞ ተፋተን ብሎ ፍራንክ አድርጎ ይመጣሉ። አልተጋቡም እኮ ሲጀመር እየተገኑ በጾም ሰው የሚጋባው እንዴ! አረ ጉድ እኮ ነው። ምስማር አታዘንቡብን። አጻፍ ትክተቱን የተገኑ በጾም ሰው ትዳ ምንድነው ሰርግ የሚያደርገው እንዴ? ጾም ከተፈታ በኋላ ነው እንጂ ሰርግ የሚደረገው። ለነገሩ እነሱ መቼ እንደው እናንተ ደግሞ እነሱን ሞኝ ለማድረግ እዛ እንጦጦ ፓርክ ላይ የተነሱትን ፎቶ እዚህ መተን ተጋብተናል ብሎ ይለጥፋሉ። እና በጣም የመዳን ቅመሞች ንቁ። ይሄ የአብርሃም በጎች በሉት እሺ፣ የአብርሃም በጎች፣ የአብርሃም ላሞች። አብርሃም ብሩን እንደ ወተት ምንድነው ሚያልቡ አረማር እየጠፋብኝ በጎችን ያረባል ማለት ነው። ላሞችን ደግሞ ያልባል፣ ወተት ይሰጣል ማለት ነው። እነዚህ የአብርሃም በጎች ደግሞ ብር ይሰጣሉ ማለት ነው። ልክ እንደ ላሞች ወተት እንደሚሰጡ እነሱ ደግሞ ብር ወርቅና እናዋጣና ስንት ግራ የጆሮ አንድ አይነት አይሆንም? ይሻላል እኮ የአንገትና የጆሮ የእጅ ለሱስ ለሁለቱም ነው ማድረግ አለብን። እናንተ ሞካችሁ ጣሽ የሆናችሁ ዲስ ክሬዚ ናችሁ። የእውነት ማሰቢያ ያቃታችሁ እና አንቺ ለራስሽ አድርግ ወርቅ። እስቲ አንድ ዩቲዩብ ክፈችና ሂጅና ዩቲዩብ ከፍቻለሁ እባክሽ ሼር አድርግ ባይ እስቲ በሉት። እስቲ ይከፍታል፣ ሼር ያደርጋል ዩቲዩብ ዞር ብሎ ማይ። ኦኬ ለእናንተ ለሆነ ሰው እኮ ነው የምትሆኑት አይደለ? እነሱ እና በጣም 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 ነው የምታሳዝኑት የመጨረሻ እና እላቻለሁ። ለአብርሃም በጎች ይበቃል። ይሄን ካወራሁ እንግዲህ እነሱ ተወርቶም አይሰሙም። ጆሯቸው ድፍን ነው፣ ያዳፍናቸው። ልክ የሆነ የወለዱት ልጅ እንደሚድሩት እንዴት እንደሚሆኑት ከሌ ከዳዊ የት ነሽ ያለሽው? ቤሩት ነው ያለሽው? ኧረ ድድሌ! ኧረ እናንተ ሞኞች ቅሎች! ዩቲዩብሽን ክፈችና ስሪ። ዩቲዩብ ሞኔታይዝ ሆነሽ አገርሽን ግቢና ወጥረሽ እንደሱ ስሪ። አንቺም ደግሞ ልክ እንደሱ ለመዝናኛ ትመጫለሽ፣ ልትዘንጪ ትመጫለሽ።
እናንተ ደደቦች የአብርሃም በጎች። የምር እውነቴ ነው። እኔ ሰው መሳደብ አጻት ነው። ግን በጣም 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 እናንተን እያዩ ማያውቁት ደግሞ ገና ፍሬሽ ሆኖ ከአገር የመጡት እናንተ ጋር መቀላቀላቸው አይቀርም። የሆናችሁ ነገር ደግሞ ከብሔር ብሔረሰብ ነው የተሰባሰቡ። እዚያም ሲሰሙ ሌላ ኮንግረስ ወይኔ አብርሃም እና ሩታ መታሰር አለባችሁ። የመዳም ቅመሞች ላይ የሆነ ነገር አድርጋችኋል። የራሳችሁ በጋ አድርጋችሁ አሁንማ በቃ እንደ ፍላጎታችሁ ሰርግ ይኸው ደግሰ ሰርግ ደግሱት። የአብርሃም በጎች ወርቅ ገዙ፣ ቀለበት ገዙ። ሐራም አለይክ አብርሃም። አንተ አንድ ቀን እነሱ የሚሰሩት ስራ ብትሰራ ትቀዝናለሽ። ቁጭ ብለህ ትቀዝናለሽ። ሽንት ቤት መሄድ አትችልበትም። እዛ ቁጭ እንዳልክ ትቀዝናለህ። ያቺ ሩታ የምትባለው አስመሳይና ከማንም ወንድ ጋር የምትላጠፈው እሷም ደግሞ እሷ ለብሯ ነው የምትላጠፈው። አንዱ ጋር አንዱ አንዴ ዳንኤል አንዴ አንዱ ልጅ በቃ። ኧረ እናንተስ ብር እኮ እዚህ ለሚቀር ይሄ ዓለም እኮ የሚቀር ነው። ኧረ በመድኃኒዓለም የእናንተ ውሸትና አስመሳይነት በጣም ነው የሚጠላው። ነኝ ዩቱበሮች ላይ የሚጠላ ሰው ቢኖር ሩታና አብርሽ ነው የሚጠላው። ለምን ብትሉ አስመሳዮች። ዩቱብ ማለት ቢከፍልም ቢኖራችሁም አንድ ድሃ ስረዱ አላየሁም። ከነሱ ዝቅተኛ ዩቱበር ከነሱ ዝቅተኛ ፎሎወር ያለው ቲክቶከር ሰው እየረዳ ነው የምታዩት። እነሱ ግን የእነሱ ዩቱብ በብዙ አካውንት የሚያስገባ ብር አንሶ እንደገና የአብርሃም በጎቹን ለማለብ ይመጣሉ። ለማለብ ማለት ነው። ለማበጠር። ለማንኛውም ዛሬ ቆይታ የነበረ ይሄን ይመስላል። ላይክ እና ሼር እያደረጋችሁ የአብርሃም በጎች እሳደባለሁ ካላችሁ ወዮላችሁ። እሳደባለሁ አንድ ትንፍሽ እንዳትሉ እናንተ በእናንተ የተነሳ የኛ ስም ራሱ ጠፋ። ለቤት ለልጅ ለትዳር ለአገር ለእናት ለአባት ለሚሰሩ ለመዳን ቅመሞች ራሱ ስም ጠፋ በእናንተ የተነሳ እናንተ በጎች። እና ስለዚህ ትንፍሽ ብላችሁ እንድትሳደቡ አልፈልግም። ሰምታችኋል። አረ እናንተ ሻይም እኮ ነው እንዲሁ ሰርግ ነው ተብሎ ቬሎ ተለብሶ መቼም ሰርግ ተደግሶ እሷ ለብቻ አተኛም እሱ ለብቻ አረ እዚህ ያለው ነገር አታስወሩኝ። አረ ጉዴ ፈለ ዘንድሮ እንግዲህ ዩቲዩብ ከዘጋ ምዝጋ ይኸው ልለቅ ነው በቃ።